99% ሰዎች ይህንን አኗኗር ስልቶችን አይጠቀማቸውም። አንደኛ፣ ባዶ ሃይላንዶች በብዛት ቤታችሁ ካለ ቤታችሁን ከሚያጠብባችሁ በቀላል ማስተካከያ ወደ ጠቃሚ ነገሮች መቀየር ትችላላችሁ። መጀመሪያ የተለያዩ ቀለም ያላቸውን ፌስታል በሁሉም ሃይላንድ ውስጥ ጨምሩ። በመቀጠልም ልክ በምታዩት መልኩ ደርድሩና በጠንካራ ፕላስተር አንድ ላይ አያይዙ። ከዚያን ላዩ ላይ የምታዩትን አይነት መስታወት ካስቀመጣችሁ አሪፍ ማስቀመጫ ሰራችሁ ማለት ነው። ባዶ የፕላስቲክ ጠርሙስን በምታዩት ቦታ ላይ ቁረጡት። በመቀጠልም የሞተር ሳይክልን የጎማ ቸርኬን በዚህ ልክ ቁረጡትና የፈሳሽ ማስተላለፊያ ቱቦ ላይ እንዲያደርጋችሁ አስገቡ። ከዚያን የቆረጣችሁትን የሃይላንድ አንገት ቱቦው ላይ በማስገባት በእሳት በዚህ መልኩ በደንብ እንዲያያዝ ካሞቃችሁት ከቱቦ የሚፈሰውን ፈሳሽ በቀላሉ ለመቆጣጠር ያስችላችኋል። ወተት ጥዳችሁ ድንገት ከገነፈለባችሁ 2 ስቲክ በዚህ መልኩ ላዩ ላይ በማስቀመጥ ገንፍሎ እንዳይደፋ መቆጣጠር ትችላላችሁ። መረጃው ጠቃሚ ሆኖ ካገኛችሁ ፎሎ ማድረግና ለጓደኞቻችሁ ሼር ማድረግ እንዳይረሳ። አመሰግናለሁ።